የ12ኛ ክፍል ተማሪዎች በጠየቃችሁኝ መሰረት ዛሬ በተወሰነ መልኩ በስልካችሁ እንዴት ውጤታችሁን ሪዛልታችሁን እንዴት እንደምታዩ አሳያችኋለሁ። በዚህም ያው መጀመሪያ ቪፒኤናችንን ኦን ማድረግ አለብን። ለምሳሌ እዚህ ጋር እንደምታየው ሲፎኔን ኦን አደርጋለሁ። ቪፒኤን ካበራው በኋላ ያው ስታርት አድርጌዋለሁ። ስታርት ካደረኩት በኋላ ክሮም እና የምከፍተው ክሮምን ከከፈትን በኋላ ሪዛልት እዚህ ጋር ዩአርኤል ላይ ጉግል ሰርች ኢንጂኑ ላይ እዚህ ጋር እንደምታዩት እዚህ ጋር ሪዛልት ዶት NEA ዶት gov.et ብለን እንጽፍና ኢንተር እንላለን። እንደምታዩት እንዲህ ከመጣ በኋላ ከብቹ ቬሪፋይ ሰክሰስ ከሚል ድረስ እንጠብቀዋለን። እዚህ ጋር ያለው እናደርግና ያው ሌላ ከቾችን እዚህ ጋር የሚመጡትን ነገሮች መንካት የለባቸውም። እንጠብቃለን። ከዛ በኋላ ሰክሰስ ካለ በኋላ ሬጅስትሬሽን ያው እዚህ ጋር የሚመጣው ነገር እዛ ጋር ስነኩ የሚመጣላችሁ ነገር ያታጠፉና ሬጅስትሬሽን ነምበራችሁ አክቲቭ ከሆነ በኋላ እሱ ጋር ሬጅስትሬሽን ነምበራችሁን ታስገባላችሁ። ለምሳሌ 6443039 እዛ እዚህ ጋር ፈርስ የናንተን የመጀመሪያ ስማችሁን ታስገቡና ያው ከዛ በኋላ ቼክ ሪዛልት የምትለውን በተን ክሊክ ማድረግ ነው ማለት ነው። በዚህ ሪዛልታችሁን በቀላሉ ማየት ትችላላችሁ። ሁላችሁም ማንም ሰው እንዲያይላችሁ መጠበቅ የለባችሁም። ሁላችሁም ማየት ትችላላችሁ በስልካችሁ ኢንተርኔት ባለበት ቦታ ላይ ወይ ደግሞ የቴሌግራም ቡቱ አለ። ያው ኖርማሊ ብዙ ጊዜ ቀርፋፋ ስለሆነ በዚህኛው ብትጠቀሙ የተሻለ ነው። ስላዳመጣችሁ በጣም አመሰግናለሁ። እንደዚህ ያሉ ፈጣን ቪዲዮዎች እንዲደርሳችሁ ፎሎ ማድረጋችሁን እንዳትረሱ፣ ሰብስክራይብ ማድረጋችሁን እንደዛው ዩቲዩብ ላይ። ለሁላችሁም መልካም እድልን እየተመኘው መልካም ጊዜ